ዶናልድ ትራምፕ በሳምንት ውስጥ ሁለተኛ አነጋጋሪ የሆነ የኤአይ ምስልን በዛሬው ዕለት አጋርተዋል። ነገሩ የጀመረው እንግዲህ እንደዚህ ነው። እሁድ ዕለት ነበረ ዶናልድ ትራምፕ ከላይ እንደምትመለከቱት ነጭና ቀይን በመልበስ ነብይ በመምሰል ለታመመ ሰው ሲጸልዩ የሚያሳይ ምስልን ያጋሩት። በምስሉ ላይ እንደምትመለከቱት ከላይ ጦር ጀትና እንዲሁም ደግሞ የነጻነት ሐውልትን አካተው ነበረ። ይህንንም ተከትሎ የፕሬዝዳንቱ ተቃዋሚዎች እንዲሁም ደግሞ ደጋፊዎች ከፍተኛ ተቃውሞን በማሰማታቸው ዶናልድ ትራምፕ ይህንን ምስል አንስተው ነበረ። ሆኖም ዛሬ ረቡዕ ደግሞ በሌላ ምስል ተከስተዋል። በዚህ ምስል ላይ ደግሞ ፕሬዚደንት ዶናልድ ትራምፕ ከኢየሱስ ክርስቶስ ጋር ተቃቅፈው የሚያሳይ ምስልን እንግዲህ በዛሬው ዕለት አጋርተዋል። ዶናልድ ትራምፕ እንግዲህ ከኢራን ጋር ባላቸው ጦርነት ከካቶሊኩ ሊቀ ጳጳስ ጋር እንግዲህ ከገቡበት እሰጥ አገባ ጋር ተያይዞ ይህ ምስል አነጋጋሪ ሆኗል። እናንተስ ምን ይመስላችኋል? ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ ጻፉ። ቤቱን ፎሎ ማድረግ ደግሞ አይረሳ።